ለምንድነው ማዘባኝ? ለምን አዘባኝ? ለምን አዘባኝ? ለምን አዘባኝ? ለምን አዘባኝ? ለምን አዘባኝ? ለምን አዘባኝ? ለምንድነው ማዘባኝ? ተሰማችኋለች ብሎ ከሚል ትምህርት የተወለደ ማለት ነው። አትሰማም መቼ አልሰማኝም ብላለች እኮ እመቤቴ አልሰማኝም ብላለች። ለምንድን ነው? ለምን አደረኩ? እኔ ምን አጠፋሁ? ምን አጠፋሁ? እናቴ ምን አጠፋሁ? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ? ምንም አላጠፋሁ። እመቤቴ አጠፋሁ። ለምን እንደቆልሽ ነኝ ገና እናቴ ለምን እናቆማለሁ? ማርያም እናቆማለሁ። አንቺ ስሚኝና ማርያም እናቆማለሁ። እነኮ ቤቲ ሳልመጣ ውዬ አላውቅም እናቴ። እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው የማደርገው። ለምንድን ነው የማይሰሚኝ? ምን አጠፋሁ? እንደነኛ አይነትን የዋህና ቅን ሰዎችን ሁሉ ጭምር ሳይቀር ማርያም ትሰማችኋለች ብለው ገና ከመወለዳቸው ጀምሮ የጌታ እናት ማርያም እናት ብለው የሚሏት ስዕል ፊት ለፊታቸው ስለው ያስቀምጣሉ። ከልጅነታቸው ጀምሮ እንደዚህ ያለማምዷቸዋል። ቤተክርስቲያኒቱ ራሷ ትሰማችኋለች ብላ ነው የምትለው። እና ይሁን ስሚኝ አትስሚኝ ለምንድን ማሰሚ ምን አድርጌ ነው ብሎ ይላል። ማርያም ለምንድን ነው ማትሰሚ? ምን አጠፋው ይላል። እስቲ ማርያም ትሰማናለች ብላችሁ የምትሉ ሰዎች ግቡና ለዚህ ሰው መልሱለት። እኛም እንጠይቃችሁ የቱ ጋ ነው ማርያም የምትሰማው ብሎ የሚለው እናያለን። ወንድምነት ዘማሪ ወንደሰን አይ ቲንክ ከኦርቶዶክስ ይመስለኛል። ለእኔ ማርያም ታማልደኛለች ነው የምለው። እዚህ ጋር ምን ትሰማለች ወይ ነው አሁን እቺ ስዕሏ? ይኸውልህ መንበር ለምሳሌ ቤተ መቅደስ መንበሩ ላይም ተቀመጠች። ትሰማለች። ኦኬ ማስረጃ ለመጽሐፍ ቅዱሳዊ ማስረጃ። እሺ ያው ገባኝ። ማስረጃ አለኝ። እሺ ማስረጃዬ ደግሞ ምን መሰለ? እኔ በህይወቴ እጅግ በጣም ብዙ ነገር ተደርጎልኛል በድንግል ማርያም አማላጅ። አይ እሱ አይደለም መጽሐፍ ቅዱሳዊ ነው ያለው። መጽሐፍ ቅዱሳዊ አይ እሱም አይሆንም። ይኸውልህ እሱ አይሆንም። አንተ የግል ኤክስፒሪየንስ ሳይሆን መጽሐፍ ቅዱሳዊ ከሐዋርያቱ ከነቢያቱ ከጌታችን ከኢየሱስ ክርስቶስ ትምህርት አውጣና አሳየን ከመጽሐፍ ቅዱስ የድንግል ማርያምን አማላጅነት። ኧረ አይደለም። በዚህ በስዕሉ አንደኛ ስዕል ፊት ቆሞ መጸለይና ስዕል ፊት ቆማችሁ ስትጸልዩ ማርያም እንደምትሰማ ወይ እንደሱ አይነት እንደናንተ በስዕል ፊት ለማርያም ማገኝም ሶልም የዛሬው አርእስቴ ሁለቱም በአንድነት ለመጻፍ አርእስቱ ስለሰፋብኝ ነው። ይሄም ነው ይሄ የምታዩት ማለት ነው እና ይሄም ነው ሁለቱን በአንድነት የምናስኬደው። ምክንያቱም ይሄኛው ትምህርት ያው ምን አጠፋው አትሰሚኝም ወይ ስሚኝማ ምናምን ነገር ብሎ የሚለው ከየት ነው የተወለደው ማለት ነው? ከየትኛው ትምህርት ነው የተወለደው? ብዙ ጊዜ ብለው ስለሚሉት ከዚህኛው ትምህርት የተወለደ ነው። ምንጩ ከዚህ ነው ማለት ነው። ሐዋርያዊ ቅብብሎሽ አለን ብለው ስለሚሉ በሐዋርያት ቅብብሎሽ ውስጥ ይሄ ትምህርትና ይሄ የአምልኮ ልምምድ ነበር ወይ ብሎ የሚለው ነው። ሁለቱም በአንድነት ነው የምናስኬደው። መቀጠል እኔም የጠየኩት እሱን ነው። መጽሐፍ ቅዱሳዊ ማስረጃ ሲሄድ ከሐዋርያቱ እንደዚህ አይነት ልምምድ ከሐዋርያቱ እንደዚህ አይነት ልምምድ መቀበላችሁን ማስረጃ ስጠን ወደ ወንድማችን። በመጀመሪያ ደረጃ ይህን መልስ ለመመለስ ስለ ቅድስና እናውራ። ቅድስና በስንት ይከፈላል ማለት ነው? አይ አልጠየቅንም። አፋፌን አትበለኛ። ጠየቅኝ። አልጠየቅንም። ስማኛ፣ ርዕሱ ላይ ፎከስ አድርግ። ምሳሳት ከሆነ ደግሞ ታርመኛለህ እንጂ እየተናገርኩኝ አፋፌን አትበለኝ። ካልሆነ ደግሞ አይደለም ወንድሜ፣ አይደለም አፋፍል ልልህ አይደለም። ለዛ ሳይሆን ፎከስ አድርገህ ይኸውልህ እሱን አሁን ስለ ቅድስና ስንት ይከፈላል፣ ቅድስና ማለት ምን ማለት ነው የሚለው ጊዜያችንን ከመፍጀቱ ከመሰረቱ ልመጣልህ ስለፈለኩ ነው። ከመሰረቱ ልመጣልህ ችግር የለውም፣ ይገባኛል፣ እረዳሃለሁ። ፎከስ አድርግና እንደዚህ ሐዋርያቶች እጠይቅሃለሁ። ይኸውልህ አሁን በጥያቄ ላይ ጥያቄ ከሆነ በኋላ ትጠይቀናለህ። አሁን ርዕሱ ላይ እናወራና መጀመሪያ፣ ከዛ አንተ ደግሞ ያንተን ጥያቄ ደግሞ እንመልስልሃለን። እኛ እኮ ጠይቀንም አላለም፣ ግን ርዕሱ ላይ ፎከስ አድርገህ ሐዋርያቱ ልክ እንደናንተ አሁን እንዳላችሁ ኦርቶዶክስ እንደዚህ አይነት ልምምድ እንደነበራቸው ልመልስልህ። መማር እኮ እዚህ ጋር መልስ ነው የፈለግኳ። መልሱን ደግሞ ልሰጥህ እንድነግርህ
መስማት አለብህ መጀመሪያ አንተ ካልሰማኝና እዚህ ላይ ብቻ እዛ ላይ ብቻ የምታደርግ ከሆነ ኖ እንደዛ ከሆነ ደግሞ እኔም ልጠይቅህ ኢየሱስ ክርስቶስ ኢየሱስ ክርስቶስ ሰማኝ መልሳ መጀመሪያ አሳት መልሳ አይመልሳ መጀመሪያ እኮ ነው እንድመልስልህ እድል አልሰጠኸኝም እኔም ደግሞ በዚህ መልኩ ደግሞ ልመልስልህ አልችልም አንድ ጊዜ እንሰማማ ዘማሪ እያልኩ ያለሁት ምንድነው ላቆመህ አይደለም እንዳትናገር ፈልጌ አይደለም እንሰማማ ከተባለ እኮ አንተ ልትሰማኝ ይገባል ጠየቅከኝ ልመልስልህ ነው ካልጠየቅከኝ ካልመለስኩልህ ደግሞ ምኑን ሰማው አልሰማህም እስቲ እሺ ውሰድ አንድ ደቂቃ እሺ መልስ እሺ ቅድስና ለአንተ ምንድነው ጠየቅኩ በስንት ይከፈላል መጀመሪያ መልስ አንተ መልስልን ጥያቄያችንን ከሐዋርያት ቅብብሎሽ ይሄን ልምምድ ከየት ነው ያመጣችሁት ይሄው ቀጥል አልኩ እኮ መልስ ያው 2 ደቂቃ ወሰደ ይሄን ትምህርት ያመጣ ነው ከየት መሰለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር ቅድስናን ለድንግል ማርያም አይደለም ለሰው ልጆች ሁሉ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ቅድስናን ለሰው ልጆች ሰጠ እንኳን ለእመቤታችን ለቅድስት ድንግል ማርያም አይደለም እሷ ደግሞ የአምላክ እናት አምላክን በድንግልና ጸንሳ በድንግልና የወለደች ማማለድ ማስታረቅ ለድንግል ማርያም ምንም አይደለም ተራ ስራ ነው ገባ አምላክን በማህፀኗ ተሸክማ ወደዚህ ምድር መጣ ትውልድ ሁሉ ብጽኢት ይሉኛል ብላ የተናገረች እመቤታችን ቅድስት ድንግል ማርያም ምልጃ ለሷ ስራ አይደለም ምክንያቱም የአምላክን መለኮትን ተሸክማለች እኔ አንድ ጥያቄ ልጠይቅ ክርስቶስ አማላጅ ነው ብለህ ስታስብ መልሱን ጨረስክ ብራዘር መልሱን ጨረስክ በቃ ክርስቶስ አማላጅ ነው ብለህ ስታስብ አሁን እኔ ከምን ተነስተህ ቆይ መልስልሃለሁ እሱን ሚውት አድርገው እሺ አሁን ሚውት አድርገው እኔ ሚውት አድርጌ እንደሰማው አሁን ሚውት አድርግና ስማኝ አሁንም ጥያቄን አድሬስ አላረከውም እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏልና ከዛ እሷ ቅድስት ነች ከዛ ጌታ እናት ነች ጌታን በድንግልና ጸንሳ በድንግልና ጸንሳ ወልዳለች እንጂ በድንግልና ጸንሳ በድንግልና ወልዳለች ሚል የለም መጽሐፍ ቅዱሳዊ በድንግልና ነው የወለደችው ኦኬ ምንድነው የጸነሰችው እሱን እንተው አሁን እኔ ጥያቄያችሁ ምን ነበረ ሐዋርያዊ ቅብብሎሽ አለን ነው የምትሉት እናንተ በሐዋርያትና በነቢያት መሰረት ላይ ታንጸናል ነው የምትሉት ከዛ ደግሞ ከሐዋርያቱ እየተቀባበለ መጥቶ እኛ ጋር ደርሷል እያላችሁ ነው በዚህ ስዕል ፊት ቆሞ መጸለይ ቤተ መቅደሱ መንበር ላይ ቁጭ አድርጋችሁት በምስራቅ በኩል ቅዳሴ ስትቀድሱ በዚህች ስዕል ፊት ነው እያንዳንዱን ምስጋናና አምልኮ የምትፈጽሙትና ይሄንን ሐዋርያዊ ልምምድ ኬታ መጣችሁት ይሄንን እናንተ ቅብብሎሽ የምትሉትን ነገር ይሄንን ለስዕል ፊት ለማርያም ስዕል ብላችሁ ስላችሁ የፈረንጅ ስዕል ስላችሁ ለእናትና ልጅ ማለት ነው አንድ እናትና ሴትና ወንድ ልጅ የያዘች ይሄን ስዕል ስላችሁ ስምኝ ጸሎቴን ስሚ ብላችሁ የምትጸልዩትን እንደናንተ ያደረገ ሐዋርያ አለ ወይ ከዛ ከሐዋርያት ቀጥሎ የመጡ አባቶችስ እንደዚህ አይነት ልምምድ ነበራቸው የሚለውን ማስረጃ እየጠየቅኩ ነኝ እሱ ላይ ፎከስ አድርግ እሺ ስግደትና ክብር ለምንድን ነው አሁን ያንተ ጥያቄ በስዕሉ አልጠየኩም እንዴ እየሰማኝ እንጂ እኔ ስግደትና ስዕል እንትን ማይሰገዱ እኔ ስግደት ጠየቁ እንደናንተ በዚህ ስዕል ፊት ይወለ በስዕሏን በምስራቅ በኩል አድርጎ ኦኬ መንበር ላይ አስቀምጦ ማን ነው እንደ ሐዋርያ የትኛው ሐዋርያ ነው ወደዚህ ስዕል ፊት ለቅድመ ስዕልኪ ብሎ የጸለየ አለ ወይ በቅድመ ስዕሏ ፊት የጸለየ አለ ወይ ስምኛ ለተማለች ብሎ ሲያስተማረ ሐዋርያ ከዛ ከሐዋርያት እግር ተከትሎ የመጡ አባቶች እንደሱ አይነት ትምህርት አስተምሯል ወይ ነው ጥያቄ አንተ የራስን ጥያቄ ጠይቀ የራስን መልስ አትመልስ የኔን ጥያቄ ብቻ አድርስ አርግ ቴንክ ዩ ቀጥል እሺ ስግደትና ክብር ይገባቸዋል እሱም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ አልጠየኩም ብራዘር እኔ ስግደትና ክብር ይገባቸው አልገባቸውም አልጠየኩም እኔ ጥያቄ እንደናንተ በዚህ ስዕል ፊት ቆሞ ጸሎት ተሰማለች ብሎ ያስተማረ አንድ ሁለተኛ በዚህ ስዕል ፊት ቆሞ የጸለየ ማን ነው መሆኑን ለመለሰልህ ነው መጽሐፍ ቅዱሳዊ መሆኑን አልጠየኩም እኔ ስግደቱን አልጠየኩም እንመጣበታለን እሱን እኔ ዛሬው እንደናንተ ሐዋርያው ጳውሎስ ጴጥሮስ ዮሐንስ አልጠየኩም ያደረገ አለ ወይ ያልከው አይደለም አላልኩም አዳምጠኝ አሁንም እሺ በቃ አንድ አዳምጠኝ ፕሊዝ ጥያቄ በዚህ ስዕል ፊት ቆሞ በቅድመ ስዕሏ ፊት ቆሞ የጸለየ ሐዋርያ ከሐዋርያት እግር ተከትሎ ተቀባብሎ እኛ ጋር ደርሷል የምትሉት ሐዋርያዊ ቅብብሎሽ ኦኬ አባቶች የምትሏቸው እነሱ ለናንተ ኦኬ ያቀበሏችሁ እንደዚህ አይነት ልምምድ አለ ወይ በስዕል ፊት ቆሞ መጸለይ
ከዛ ደግሞ ስዕሉ ይሰማኛል። ስፔሻሊ ማርያም በስዕሏ ፊት ቆመን ስንጸልይ እኛ እኮ ትሰማናለች ስዕሉ የሚል ይሰማናል ብለን እኮ አይደለም የምንሰግደው አባቴ። አሁን ለምሳሌ አንተ ጥያቄ ስለዚህ ልጁ ተሳስቷል። አይ ትጠይቀኛለህ በኋላ መጀመሪያ መልስልኝ እኮ ልጠይቅህ። አንተ ለምሳሌ መልስ መጀመሪያ መልስልህ ነው ጠይቄ ልመልስልህ ነው። አይ ጠይቃ አይደለም የምትመልሰው መልሰህ ነው። ለምሳሌ ያንተ ቤተሰብ ስማኝ አንድ ነገር አንተ ብቻ ራስን ብቻ አይደለም ማውራት ያለብህ እኔንም ስማኝ። ያንተ ቤተሰብ አንተ ወይም ከናንተ ቤተሰብ መሀል አንድ ሰው ቢያርፍ ወይ ቢሞት እናንተ ቤት ያንተ የዛ ሰው ፎቶ ይኖራል አይደለ? ሁሌ ሲያዩት ያንን ፎቶ በአእምሯቸው ውስጥ የምትመጣው አንተ ነህ ወይም ደግሞ ያ የሞተው አካል ነው እንጂ ያ ፎቶ አንተ ነህ ብለህ አይደለም የሚያስቡት ወይም የሞተው አካል አይደለም የሚታሰበው። እኛ የድንግል ማርያምን ምስል አድርገን ስንጸልይ ለምስሉ አይደለም የምንሰግደው። ህሊናችን ውስጥ አእምሯችን ውስጥ የምናስበው እመቤታችን የጌታ እናት ቅድስት ድንግል ማርያምን ነው። ይሄ ሊሰመርበት ይገባል በመጀመሪያ ደረጃ እንጂ እሷ አሁን ይወለ ገብቶኛል። እሺ ስዕሉን ስታይ እሷ ትዝ ትለኛለች ነው የምትለኝ። ገብቶኛል። እኔ ጥያቄ እሷ አይደለም ጥያቄ ጸሎት ትሰማለች ወይ? በዚህ ስዕሏ ፊት እያሰብካት ስትጸልይ ትሰማለች ብሎ ያስተማረ ሐዋርያ አለ ወይ? ከሐዋርያት የተቀባበላችሁት እንደዚህ አይነት ልምምድ አለ ወይ? ልክ እንደሱ ልጅ አሁን ይሄው ወንድም ኦርቶዶክሳዊ ወንድም ለምን ማሰለኝ የማስታረቅንም ሐዋርያው ቅዱስ ጳውሎስ የማስታረቅንም አገልግሎት በእኛ አኖረ ይላል አይደለ? የማስታረቅ አገልግሎት ለማን ነው የተሰጠው? ቆይ ለማን ነው የተሰጠው? የማስታረቅ አገልግሎት ለኛ ነው የተሰጠው። ለኛ ነው የተሰጠው። ለአንተ ነው የተሰጠው አይደለ? አንተ በምን በኩል ግን እኛ የምናስታርቀው በምን በኩል እንዴ? ከነዛ ሰዎች አሁን ለምሳሌ እግዚአብሔርን ከማያውቁት እኛ እንሻላለን እኛ ለክርስቶስ ቅርብ ነን ብለን ስለምናስብ እኮ ነው እኛ እንጸልይላችሁ። አይደለም ተሳስተናል። ብራዘር አሁን አንዴ ቆሮንቶስ ምዕራፍ 5 ላይ ሆነ አብራራላለሁ። ቆይ አንዱ ስለ አንዱ ይጸልይ ይላል አይደል? እሺ እሷ ትጸልይላለች። አዎ ትጸልያለች፣ ታማልዳለች ከጌታ ዘንድ። ምክንያቱም ምን መሰለ የማስታረቅን አገልግሎት በእኛ አኖረ ብለዋል ሐዋርያው ቅዱስ ጳውሎስ። አገልግሎቱን ለሐዋርያት ሰጥቷቸዋል፣ ለነቢያት ለቅዱሳን ሰጥቷቸዋል። እንደዚህም ደግሞ መጽሐፍ የማቴዎስ ወንጌል ምዕራፍ 10 ብራዘር ሚዩት አድርገው። ግን ማርያም በስዕሏ ፊት ቆመት ስትጸልይ እያሰብካት ስትጸልይ ትሰማሃለች ወይ? እሷ ትሰማለች ብሎ ያስተማረና ልክ እንደናንተ ደግሞ ስዕል ፊት ቆሞ እየጸለየ አለ ወይ? ሐዋርያ ከሐዋርያት ቀጥሎ የመጡ የተቀባበላችሁት እሱን ነው የጠየቅነው። አዎ ትሰማናለች፣ እንጸልያለን። እሺ ማስረጃ መጽሐፍ ቅዱስ ማስረጃ ከነዚህ ከተናናሾቼ መካከል በደቀ መዝሙሬ ስም ውሃን ያጠጣ የደቀ መዝሙሬን ዋጋ በረከት ያገኛል ስለሚል በፊታቸው ቆመን እንጸልያለን፣ እንለምናለን። ኧረ አልጠየቅንም ብራዘር። አሁን ጥያቄውን አውቀ ነው በቃ። አይ ቲንክ መልስ የለውም መሰለኝ። ዳንዬ ምን ይሻላል? እንደዛ ከሆነ እኔ አንድ ጥያቄ ስዕል ፊት ቆሞ ይጸልያል ወይ ብራዘር? ቆይ ስዕል ፊት ቆሞ ይጸልያል ሐዋርያ? እኔም ልጠይቃ እንጠያየቅ። ያው መማማር ስለሆነ መልስ የለህም መጀመሪያ? መልስ የለኝም በለኛ። እሺ የለኝም በለኝ። መልስ የለኝም፣ መጽሐፍ ቅዱሳዊ መልስ የለኝም። ስዕል ፊት ቆሞ ይጸልያል ሐዋርያም የለም። ከሐዋርያት እግር ተከትሎ የመጡ አባቶችም እንደሱ አይነት ልምምድ የላቸውም። መልስ የለኝም። ከዛ ግን እኔ ደግሞ ጥያቄ ያለኝ ወደ ጌታ ለመምጣት ማወቅ የምፈልገው ነገር አለ ካልክ ከዛ ትቀጥላለህ። እኔ ልጠይቅ በዚሁ እሺና እመልስልሃለሁ። መልስ የለህም? ለሐዋርያት መልስ የለህም ወይ ብራዘር? በ12ቱ ነገደ እስራኤል ላይ መልስ የለህም ወይ? አታውቅም አንተ? መልስ የለህም ወይ? መልስ የለህም ወይ? እየጠየቅክ መልሰህ እኔም ስጠይቅ አንተም እየመለስክ መጀመሪያ አንተ ጨርስ። አንተ ርዕሱ ላይ ጨርስና ርዕሱ ላይ መልስ የለኝም በቃ ቅዱስ የማስረኝም የአባቶችም እንደዚህ አይነት ቅብብሎሽ የለኝም፣ ማንም ያላቀበለኝም፣ ራሳችን ኦርቶዶክሶች የፈጠርነው ነው በለኝና እንለፈው። ከዛ አንተ ጠይቃለህ። መልስ አለኝ ስለ ከኔ በላይ እጅግ በጣም ብዙ የሚያውቁ አሉ። አንተን አሁን ዛሬ ያለው አንተ ነህ። በቃ ወይ አንብቤ እመጣለሁ ማለት እኮ አንዴ አባት ነው። እኔ አላቅም በቃ እስካሁን ማስረጃ የለኝም ካልክ እናልፈዋለን። ከአንተ በላይ የሚያውቁትን ወይ አንብበህ ትመጣለህ ወይ ጠይቀህ ትመጣለህ። ማስረጃ ይዘህ ገልጠህ ታሳየናለህ። ለዛሬ የለም
መልስልህም እኮ አታስመልሰኝም አባቴ። ስለዚህ ቦርድ ይሻላል ዝም ብያለሁ እና እናንተ ተወያዩ። ኦኬ መልስ የለም ማለት ነው። አይ ቲንክ በቅተዋል ማለት ነው። መልስ የለም። በቃ ተባረክ። በደንብ አንብበህ አባቶችን ጠይቀህ ከቻልክ ደግሞ እኔ ለምጠይቅህ ጥያቄ አንተ መልስ አትመልስልኝም። ከቻልክ አባቶች መሰላቸውን ቄሶች፣ መርጌቶች ሊቃውንቶቹን ይዘና አንተ መልስ አትመልስልኝም። አንተ ቁጭ ብለህ እዚህ አንተ ስለማትመልስልኝ እኔም በቅንነት ልመልስልህ አልችልም። ርዕሱን እኮ እኛ የከፈት ነው። መጀመሪያ እኔን ማስተማርና እኔን መለወጥ ነው እንጂ የፈለግከው ስትጠየቅም ለጥያቄ መልስ አትሰጥም፣ አፋፍ ትላለህ። ምክንያቱም እዚህ ጋር ብዙ መልስ ነው እመልስልሃለሁ። አንተ ግን ጥያቄው ላይ ርዕሱ ላይ መልስ የለኝም። በቃ ከዛ እኔ ልጠይቅ በለኛው እኔ ልጠይቅህ መልስ የለም። መጀመሪያ የለኝም በል አድሚት አድርጋ አንተ መልስ ካለ እኔ መልስ እኔ ልጠይቅህና ከዛ አይ እንዴ እኔ ከመልስኩ ነው መልሱ የሚመጣል ብሎ ነገር የለም። አይ እንደዛ አያስኬድም። እኔ ስመልስ ነው መልስ የሚመጣልኝ የሚለው ይሄ አያስኬድም። ለማንኛውም መልስ የለህም ማለት ነው። ስለዚህ ኤርሚ እንዴት ነው ትፈቅድለታለህ? ይጠይቃል ጥያቄ ወይስ ይውረድ? ዳኒ ምን ይሻላል? እንደዚህ እናድርግ ወንድም ካለ እሺ ይሄው አሁን ስለተነሳው ርዕስ ኤኒ ጥያቄ ካለው ማርያም ስለመስማቷ ጸሎት ስለመቀበሏ ኤኒ ጥያቄ ካለው ይጠይቅ። ግን እንዳይረሳ ህዝቡን ሰበብ አድርጎ እንዳይወርድ ምክንያት እንዳይፈጥር የቤተክርስቲያኒቷ ዘማሪ ነውና በማስረጃ እሱ ደግሞ ቀጥሎ እንደሚመልስ እርግጠኛ ይሁን። አሁን ጥያቄ የፈጠረበት በጉዳዩ ላይ ኤኒ ርዕስ ካለ ይጠይቀን፣ ችግር የለም። እሺ ስለዚህ ልጠይቃችሁ፣ ኢየሱስ ክርስቶስ አማላጅ ነው ስንል ከማን ጋር ነው የሚያስታርቀን? ከማን ጋር ነው የሚያማልደን? እሱ ላይ ነው እኮ ጥያቄ። አልጠበቅም። አየው ይጠይቃል አላችሁም እንዴ? አሁን እኮ አርእስቱ ላይ ነው እኮ ጠይቅ የተባልከው። አርእስቱ ላይ ማንኛውም ጥያቄ ሊኖርበት ይችላል። ይጠይቅ አይደል የተባለው? ኦኬ እሺ። አርእስቱ ላይ ለመምጣት እኮ አርእስቱ ላይ ለመምጣት ስለ ቅዱሳን ስለነሱ ስለ ድንግል ማርያም ምልጃ እኮ ለማውራት መጀመሪያ ስለ ኢየሱስ ክርስቶስ ማንነት ማወቅ ይኖርብናል አይደል? እንፍቀድልህ። ከአርእስቱ አሽሹኝ ነው እንፍቀድልህ። እኔ አሽሹኝ አላልኩም። ከዋናው ከትልቁን ጀምር፣ ከትልቁን ጀምር። እሺ በቃ ሽሽት ነው፣ ችግር የለውም። ልመልስለት። ሽሽት አይደለም። ጌታችን ኢየሱስ ክርስቶስ ከአብ ነው የሚያስታርቅ። ከአብ ስትታረቅ፣ ከአባቱ ስትታረቅ ግን ከወልድና ከራሱ ጋርና ከመንፈስ ቅዱስ ጋርም ደግሞ ታረቅ ማለት ነው። ኦኬ። ነገር ግን የሚያስታርቅ ከእግዚአብሔር ከአብ ጋር እንደሚያስታርቅ መጽሐፍ ቅዱስ ላይ አለ። አዎ በደንብ እሺ፣ አውጣልኝ። ኦኬ፣ ማስረጃ እናውጣለህና ከርዕሱ ለመሸሽ ፈልገሃል፣ ግን ያው እንፍቀድልህ ትንሽ። አሁን መልሱ ግን ይመጣላል። ከመሰረቱ እንምጣ። አይ ተው፣ እሱ ሽሽት ነው። መሰረቱን ፈልገህ ሳይሆን ሽሽት አይደለም። አንተ ለእኔ ይሄንን በደንብ አድርገህ አብራርተህ መመለስ ከቻልክ ለጠየቅን ጥያቄ ደግሞ መልሱን እያገኘው ትመጣለህ። ጥያቄ ጠይቅ አይደለ ወንድማችን? የመጣኸው ጴንጤ ቤት ነው። አንተ ጥያቄ ስትጠይቅ 3-4 ከአርእስት መውጣት ፈለክ፣ ልታወራ አልፈለክም። ስለዚህ እንድትጠይቅ ፈቀድንልህ ማለት ነው። ከጠየቅ በኋላ ደግሞ መልሱ እስኪመለስ ድረስ እኩል ማውራት የለብህም። ጥያቄ ጠይቅ አይደል? በቃ ስለዚህ ከማን ነው የሚማልደው ነው ብለህ ያልከው ወንድሞች ሲያወሩ ስማ፣ ደስ ያለህን መርጠህ ወይ እኔን ወይ ዳንኤልን ወይ ሰለሞንን ትጠይቀናለህ ማለት ነው። እና ሰው አሁን ይመልስልሃል። ስማው። ኦኬ ወንድማችን እንግዲህ ከአርእስት ወጣንለት። ያው አሽሹን ነው ከዚህ አርእስት አስመልጡ ነው። ከዚህ ከሁለቱ ማለት ነው። አርእስታችን ግን ይሄ ነው። ለዚህ ዲያቆን ለዚህ ዘማሪ ብለን ነው የምንወጣለት። ምክንያቱም ተጠየቀ 3 ጊዜ ወጣ ማለት ነው። ከአርእስቱ ወጣ ማለት ነው። አሁንም ከአርእስቱ ወጥቶ ጥያቄ ይፈራሉ ብለህ ስላልክ እኛ ጥያቄ አንፈራም። የፈለግከውን ጥያቄ መጠየቅ ትችላለህ ብለናል ነው። ስለ ኢየሱስ ክርስቶስ አማላጅነት ጠይቆናል ማለት ነው። እሺ ኢየሱስ ከማን ጋር ነው የሚማልደው ብሎ አለ። ስማ እንግዲህ ያ ኤርሜ እችኛዋን አንድ ጥቅስ ላቅርብና እኔ ወደ ክላስ ስለሚሄድ እችን አንድ ላንብብለት። እግዚአብሔር እንዴት አድርጎ እንዳስታረቀን እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቅድም ሲነሳ የነበረው ጥቅስ ስለሆነ ከቁጥር 18 ጀምረን አንብበው፣ ከ17 ጀምረን አንብበው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ
ከራሱ ጋር ካስታረቀን የማሳረቅን አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከዛስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ኦኬ ስለዚህ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበርና በደላቸውን የማይቆጥርባቸውም ነበር፣ በእኛም የማስታረቅ ቃልን አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ደግሞ ስለ ክርስቶስ እንለምናለን ይላል። እግዚአብሔር በክርስቶስ በኩል ነው ከሱ ጋር የምትታረቀው። ስለዚህ ከአብ ጋር የምትታረቀው በማን ነው ሲባል በክርስቶስ በኩል ነው። ኦኬ ከዛስ ክርስቶስ አማላጅ ነው ወይ? ይሄንን እግዚአብሔር በክርስቶስ በኩል ነው ወይ ከኛ ጋር የታረቀው ካልክ አሁን ክርስቶስ ኢየሱስ አማላጅ መሆኑን ዕብራውያን 7:25 እንይና ከዛ ቀጥለን ወደ ሮሜ ከዛ ደግሞ በኢሳይያስ 53 ላይ ያለውን ደግሞ አይተን እንቀጥላለን ማለት ነው። ዕብራውያን 7:25 ላይ ኢየሱስ ክርስቶስ እንግዲህ በሰማያት ያለው ለምንድን ነው ሲባል አሁን ቁጥር 24 ጀምሬ ነው ሶሊ ያታስረዝምበት ይሄን ሁሉ ጥቅስ ማብራራት አይጠበቅም። ከማን ጋር ነው የሚያማልደው ብሏል? ከአብ ጋር አልከው መለስክለት። ከአብ ጋር ጥያቄ ካለው ይቀጥል። ጥያቄ አለ? እሺ የተነሳውን ጥቅስ ሰምቻለሁ በደንብ ግን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር። ቆይ አንተ አይደለም የምታወራው፣ አንተ ጠያቂ ብቻ ነህ። አንተ አሁን ያልተጠቀሰ ጥቅስ ጠቅሰህ ልታብራራ እኮ ልጠይቅ እኮ ነው። አንተ ጠያቂ ብቻ ነህ። ልብ በለህ ስማ። ግን የተጋጨብኝ ነገር አለ ተመልሷል። ግን የተጋጨብኝ ነገር ስላለ የተጋጨውን በኋላ ይሄኛው ተጋይቶብኛል ብለህ ትላለህ። የተጋጨብህን አይደለም ነገር የሚያልኩ የጠየቅከውን ጥያቄ ተመልሶልሃል ወይስ አልተመለሰልህም? አልተመለሰልኝም። አልተመለሰልም። በቃ እንደዚህ ነው። ልብ በሉ አልተመለሰለትም። ወንድማችን ሶል ምንድነው የመለሰለት? የዘማሪው ጥያቄ ኢየሱስ ከማን ጋር ነው የሚያማልደው ከማን ጋር ነው የሚያስታርቀው ብሎ ሲል የወንድማችን ሶል መልስ ምን ነበር? ከአብ ጋርም ከራሱም ከመንፈስ ቅዱስ ጋርም አስታርቆናል። ከአብ ጋር አስታርቆናል አለው። ከአብ ጋር አማልዶናል አለው። እና ምን አለ ይሄ ኦርቶዶክሳዊ ዘማሪ? አልተመለሰልኝም አለ። ምክንያቱም እግዚአብሔር አብን አያውቀውምና በስላሴ አካላት ውስጥ ያለው የሶስቱ አካላትን ትምህርት አያውቀውምና አብ የተለየ አካል እንዳለው ይሄ ዘማሪ አያውቅምና አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው የእግዚአብሔርን ልጅ የኢየሱስ ክርስቶስን ቃል አያውቀውምና አባቶይ ብሎ የጠራው ሰው ማን ነው? የጠራውን አካል ማን እንደሆነ አያውቀውምና ስለዚህ አልተመለሰለት ማለት ነው። ወደሚቀጥለው ጥያቄ ሄድ። አልተመለሰልም። እዚህ ላይ ማብራራት አትችልም። በቃ ሪካርድ ተደርጓል። ያልተመለሰኝ ልብኝም ያልኩት ምክንያት የለም። መጽሐፍ ቅዱስ እኮ ነው እያወራን መጽሐፍ ቅዱስ ከፍታችሁ ነው የምታወሩት። ሁለተኛ ጥያቄ አልተመለሰልኝም ብለህ አታብራራውም። በቃ አልተመለሰልም። ቃል እኮ እኔም እዚህ ጋር መጽሐፍ ቅዱስ እኮ ላነብልህ ነው። ስማኝ እንጂ አሁን እየተሰማማን ነው እኮ። ሁለተኛ ጥያቄ አለህ? አለኛው። በቃ እሱኛውን ጥያቄ ነው የምጠይቀው። አሁን ቀጥል። እሺ እሱን ልቀጥል። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል እና ቁጥር 14 ላይ ደግሞ ወርደን ስናነበው ቃልን ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል መጽሐፍ ቅዱስ። ቃል የሆነው ሥጋ የሆነው ቃል እግዚአብሔር ወደ ምድር መጣ። ስለዚህ አብና ወልድ መንፈስ ቅዱስ ይበላለጣሉ ማለት ነው? አይበላለጡ። በምን ነው የሚበላለጣሉ ማለት ምን ማለት ነው? በምን? በቁመት፣ በምን? በአገዛዝም በሁሉም ነገር ይበላለጣሉ ማለት ነው። ለእናንተ ከአብ ጋር ነው የሚያስታርቀን ስንል እናንተ አሁን ቅድም ለመለሳችሁልኝ መልስ መበላለጥ አለ ማለት ነው። አይ የለም፣ እንደዛ አይደለም። እንደዛ አይደለም። ይኸውልህ አሁን ከአብ ያስታርቀናል ስንል አብን የበላይ ወልድን የበታች ማድረጋችን አይደለም። ኦኬ እንደዛ ስለምታስቡት ነው። ኖ ስላሴ ኦኬ እኛ በእኛ ድህነት ውስጥ ኦኬ በሰው ልጆች ድህነት ስራ ውስጥ ወይ ደግሞ በክርስቶስ ኢየሱስ መስዋዕትነት የመዳናችን ጉዳይ የስላሴ ውሳኔና የስላሴ ተሳትፎ ያለበት ነው። ኦኬ ለምሳሌ አንድያ ልጁን የሰጠው ማን ነው ሲባል መስጠት የአብ ስራ ነው። ኦኬ ነገር ግን ዲሲሽኑ የአምላክ ዲሲሽን ነው። ኦኬ የእግዚአብሔር ዲሲሽን ነው። ነገር ግን ሮል አላቸው። መልአክ የአብ ስራ ነው። ኦኬ ተልኮ መጥቶ ደግሞ ስለኛ ኃጢአት መሞት ደግሞ ስለኛ ስጋን መልበስ ኦኬ ሰው መሆን መሞት ይሄ ስቃዩን መከራውን ሁሉ መቀበል ደግሞ የወልድ ስራ ነው። አብ አብሮ አይደለም። ኦኬ መከራ የሚቀበለው የወልድ ነው።
ያ ማለት ግን ኢየሱስ ሰው ስለሆነ እና ደግሞ መከራ ስለተቀበለ ከአብ አንሷል ማለት አይደለም። ኦኬ። ከዛስ መንፈስ ቅዱስ ደግሞ አሁንም ሮል አለው እኛን ኮንቪንስ በማድረግ ኢየሱስ ክርስቶስ የከፈለውን መስዋዕትነት ለኛ በማስተማር በማስረዳት በመምራት ወደ እውነት በማድረስ ደግሞ የመንፈስ ቅዱስም ደግሞ ሮል አለ። ኦኬ። ይሄንን ሮሜ 8ን ሙሉ ስታጠናው የሥላሴን ኮንሰፕት ኦኬ የሥላሴን ኮንሰፕት የአብን ሮል የወልድን ሮል እና የመንፈስ ቅዱስን ሮል ደግሞ ታያለ። ስለዚህ ማነስ ምናምን የለውም። ኦኬ ኢየሱስ ክርስቶስ ሰው ስለሆነና ስለሞተ ስለኛ ኃጢአት መስዋዕት ሆኖ ለኛ ቤዛ ሆኖ እኛን ከአባቱ ጋር ማስታረቁ ኦኬ እኛን ከእግዚአብሔር ጋር ማስታረቁ አንሷል ማለት አይደለም። ኦኬ እንደዛ አይነት ትምህርት የለም። ሲጀመር ኦርቶዶክስም እንደዛ ብላ አታምንም፣ እኛም ደግሞ እንደዛ ብለን አስተምረንም አናውቅም። ስለዚህ አንተ አዲስ ነው ይመስለኛል። ነገር ግን አንድ ቃል ሌላ አንድ ጥቅስ ባነብለት ደስ ይለኛል። ይሄ ልጅ ቆላስይስ 1:21 ላይ ያለውን ላንብብልን። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላት የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። አየኸው ከማጋ ነው? በፊት ከእግዚአብሔር ጋር ጠላት የነበራችሁትን እናንተ ርቃችሁ የነበራችሁትን አሁን በስጋው በሰውነቱ በኩል አስታረቃችሁ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በስጋው በኩል በሞቱና በዚህ በተቆረሰው ስጋውና በፈሰሰው ደሙ ኦኬ በስጋው በኩል ከእግዚአብሔር ጋር አስታርቆናል። ያ ማለት ግን እኔና አብ አንድ ነን ስላለ ኦኬ ከአብ ጋር ስትታረቅ ኦኬ ከወልድና ከመንፈስ ቅዱስ ጋር ታርቃል ማለት ነው። ኦኬ እንጂ ይሄ ሮል ነው። በቃ ይሄንን በስጋው በኩል የማስታረቅ ስራን የመሞት በስጋው በኩል ስጋውን በመቁረስና ደሙን በማፍሰስ የማዳንን ይሄንን ሮል የሚጫወተው ማን ነው ካልክ ወልድ ነው። ኦኬ አብ ደግሞ አለ፣ አባት ደግሞ አለ ላኪ ማለት ነው። ኦኬ አንድያ ልጁን ሰው ልጅ ከመውደድ የተነሳ ደግሞ የላከ ደግሞ አለ። ከዛስ ደግሞ እኛን ይሄንን ደግሞ እውነት አንብበን መጽሐፍ ቅዱስን አንብበን ደግሞ ኦኬ ይሄንን እውነት ደግሞ ሲሰበክ የእግዚአብሔር ቃል ይሄ እውነት ይሄ የጌታን መስዋዕትነት ይሄ የእግዚአብሔር አብ ፍቅር ልጁን መስጠቱ ልጁ ደግሞ ተልኮ መጥቶ ስለኛ ሰው መሆኑ መሞቱን ደግሞ አስረድቶ አስተምሮ ኮንቪንስ አድርጎ ደግሞ እኛን ደግሞ ወደ እውነት ሁሉ የሚያደርሰን ደግሞ ማን ነው ስትል መንፈስ ቅዱስ ነው። መንፈስ ቅዱስ ካላገዘ በቀር ኢየሱስ ክርስቶስ ስለኔ ኃጢአት ሊሞትልኝ ከቅድስት ድንግል ማርያም በድንግልና ተወልዷል ብለህ ኦኬ አምነህ ልትድን አትችልም። የመንፈስ ቅዱስ እርዳታ አለ። ስለዚህ የሥላሴ የኛ ድህነት ውስጥ የሥላሴ ሮል ክሊርሊ ይታያል ማለት ነው። ስለዚህ ትምህርታችን ይሄ ነው። ብራዘር ሌላ ጥያቄ አለ ወይስ አንተ አሁን መልስ መጥቶልሃል? እንግዲህ እኛ ስንመልስልን መልስ ይመጣልኛል ብለሃል። ለምን አትመልስልንም ግን? በስዕል ፊት የጸለየ ሐዋርያ አለ? ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ ራሱ በማርያም ስዕል ፊት ጸልዮ። እሺ ስለዚህ ኤርሚ ቀጥሉ። እኔ ልወጣ ስለሆነ ማለት እዚሁ አለውኝ ግን እኔም ልወጣ ነው ወደ ክላስ ልወጣ ነው። አይ አንተማ መልስልን እንጂ ከነሱ ጋር ቀጥል። መልስልን ኤርሚ ያለው ጠይቀውም ጥያቄ እኮ አጥጋቢ መልስ ስለማይሰጠኝ እኔም አልመልስም። ከዚህ በላይ እንግዲህ አንተ አላጠገበኝም ማለት ምን ማድረግ አይቻልም። ይሄ መንፈስ ቅዱስ ይርዳል። ያ በወልድ መንፈስ ቅዱስ አስተምህሮ ላይ ራሱ በጣም ትልቅ ግድፈት ስላለባችሁ ደግሞ ወደ ሥላሴ ደግሞ ይሄ አልተመለሰልህም። ኤርሚ ተቀበለው። አይ ቲንክ አልተመለሰም እያለ ነው እንግዲህ ምን አድርጎ አልተገኩም እያለ ነው። ዘማሪ ወንድማገኝ እዚህ መጥቶ ከጴንጤ ጋር ማውራት ነይም ማርያም ወረደች አሸዋ ላሸዋ ብሎ እንደመዘመር አይቀርም። ብራዘር ከእግዚአብሔር አብ ጋር የፓስተሮች እግር ስር ወድቆ ሶፍት መላስ ነው። ታዲያ አድመጠን እሱን ለእናታ ብላቸው ከፈለክ ስር ወድቆ እናንተን ሶፍት መላስ ነው የሚጠቅመው። የተጠየቀውን ያልመለስክ ብሎ ብኩን ትውልድ ማለት ነው። እግዚአብሔር አብን እንኳን ያላወቀ ዘማሪ ነኝ ብሎ የሚል ቅጽል ስም የያዘ ያው የሙታን መንፈስ ሲጠራ የሚውል ማለት ነው። ሉቃን ከማን ጋር ያስታረቀን አለ? ከአባቱ ጋር ብሎ ሲለው የጌታችን የኢየሱስ ክርስቶስን አባት ቅዱስ እግዚአብሔር አብን ተመልሶልህ አልተመለሰልኝም ብለህ ያልክ ሰው በምን የሞራል ብቃት ብራዘር ታወራለህ? ያው ለዚህ ነው ስለ አቅምህ ስለማይችል ስላልመለሳችሁልኝ አልመልስም ብለህ አልክ። ምክንያቱም አንተ አይደለም አባቶች ራሱ እንኳን ቆሞ ይሄንን ሊመልሱት አይችሉም። ኤኒዌይ ያለህን የሰጠው ያለህ ደግሞ በቃ ዳይቨርት ማድረግ ነበር። ጨርሰሃል ማለት ነው። ኦኬ ቴንክ ዩ